እገልሃለሁ። ማን ስለሆንሽ ነው ወይስ እኔ የመረጥኩትን ብቻ ነው የምታገባው እያልሽን? የታለች ጥራትና እናውራ። እዲ ይኸውልህ እሷን ከጠራትማ ሶስተኛው ዓለም ጦርነት ነው የሚጀመርልህ። ትናንትና ምን ብለኸኝ ነው ዛሬ ከሌላ ሴት ጋር የምትሆነው? ምንም ሳታውቂው እኮ የሰው ባህሪ ሲለወጥ ያማል። እኔንም እንደዛ ነበር ያደረግሽኝ። እና ይሄ በቀል መሆኑ ነው? በጣም ጥሩ። እኔም ከዚህ ቤት እወጣልሃለሁ። ከዛ እንደፈለክ ትሆናታለህ። ጽናት ተረጋጊ እንጂ። በቃ ይምሩ፣ እኔ ልሂድለት። ሂድበት። አለቅሽ እንደምትወጂኝ ካልነገርሽኝ በቀር ምን ጥቅም አለው? አሁንማ ሌላ ሴት አገኘህ አይደል እንዴ? እኔ ማንም ጋር አልሄድኩም። ሁሉም የናሆም ሀሳብ ነው። አተ ይኸውልህ የሰው ክሬዲት ወደ እኔ አታምጣ። ይሄ ሰኒ ነው ዴ ማንንም ታጋፍጡት። የጋራ ሀሳብ እኮ ነው። እኔ እኮ እውነት መስሎኝ ያጣው መስሎኝ ነበር። ፍቅር እኮ በቀላሉ የሚፈርስ ዕቃ ጋር አይደለም። በጣም ነው እሺ የማፈቅር። እኔም በጣም ነው የማፈቅር። ጽናትና ኪራን ሲያምስ የነበረው ትልቁ ችግር ዛሬ ላይ ተፈቷል። ዛሬ ደስ የሚል ዜና ይዘን መተናል። ጽናትና ኪራ ተታርቀዋል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ተወዳጅና አስተማሪ አዝናኝ የሆነውን ጽናት ድራማ ክፍል 61ን ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ቪዲዮን ተወደዳችሁት እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በአክብሮት ተጠይቃለሁ። ቤተሰቦቼ ዛሬ ላይ በጣም ደስ የሚል ዜና ነው ይዘን የመጣ ነው። ጽናትና ኪራ እስከ ዛሬ ድረስ እንግዲህ እውነታውን አልናገር ብላ ራሷንና ኪራን ስትጎዳ የነበረችው ጽናት ዛሬ ላይ እውነቱን ተናግራ በጣም ደስ በሚል ሁኔታ ደስታቸውን እያሳለፉ ይገኛሉ። መታረቃቸው እነሱን ብቻ ሳይሆን እኛንም አስደስቶናል። እስከ ዛሬ ጓግተንና በጉጉት ስንጠብቀው የነበረው ነበረ። የዛሬው ያየ ነው። በጣም ተደስተንበታል። ኪራን በጣም ደስተኛ ሆኗል። ጽናትም እንደዛው በጣም ደስተኛ ሆናለች። እነ ምሩም እነ ሰኒም እነ ናሆምም እንዳለ ሁሉም ተደስተዋል። አይደለም እነሱ እኛም ደስተኛ ሆነናል። ጽናትና ኪራ እንደዚህ ሲሆኑ ነው የሚያምርባቸው። ድራማውም የሚያምረውም የሚደምቀውም እነሱ እንደዚህ ፍቅር ሲሆኑ ነው። ሲጨቃጨቁ እኛንም እየደበረን ነበረ። ዛሬ ላይ ግን በጣም ደስ አድርገውናል ማለት ነው። እነሱም እንግዲህ እንዲህ አንድ ላይ እንዳገናኘን መቼም ቢሆን እንዳይለያየን መቼም ቢሆን መንገዱ ይጠረግልናል እያሉ እንግዲህ የራሳቸውን ጸሎትና ልመና እያደረጉ ነው። እኛም እንመኝላቸዋለን። ውድ ቤተሰቦቻችን እንግዲህ ይህም የሆነው እነ ናሆም ናቸው። እንግዲህ አዲስ ሲስተም ይዘውልን የመጡት በዚሁም አጋጣሚ ይሄ ሲስተማቸው ጽናትንና ኪራን ሊያገናኝና ሊያስማማ ችሏል ማለት ነው። ውድ ቤተሰቦቼ ሰኒና ናሆም እነ ኪራ ቤት ነበሩ። በዛም ሰዓት ሰኒን ናሆም አንዳንድ ጥያቄዎችን እየጠየቃት ነበረ። ስለ ጽናት ምን ታውቂያለሽ ንገሪኝ እያለም ሲላት ነበረ። እሷ ግን ምንም ነገር እንደማታውቅ ትለዋለች፣ ትነግረዋለች። ግን እናንተ ሴቶች ስትባሉ ምንድን ነው እያለም እንደዛም ሲል ነበረ። እሷም እየፎጋገረችው እንግዲህ ሰኒም ጨዋታ ትችልበታለች። እንደዛው እየተጫወቱ እያለ ናሆምና ኪራና ጽናት ወደ ክፍል ገብተው ነበረ። ወደ ክፍልም ገብተው እንግዲህ ፍቅራቸውን የገለጡት በዛው አጋጣሚ ነው። ለምን አትወጂኝም? እስቲ አይኔን በአይንሽ ሙሉ እኝ ምንድነው ያጎደልኩብሽ? ምንድነው አልንከባከብሽ ብዬ ነው እያለም ሲላት ነበረ። አይደለም እኮ እያለች እሷም እንግዲህ ችግሩን ልትናገር ስትል አሁንም ግን እውነታውን አልተናገረችም። እስከዛሬ ድረስ የደበቀችበትን የሸሸችበትን ምክንያት ግን አሁንም አላወጣችውም። ገና ይወጣል ብለን ተስፋ እናደርጋለን። ዋናው መታረቃቸው ነው። እነሱ ተታርቀው አንድ ላይ መኖር ከጀመሩ እውነታውም ይወጣል ብለን ተስፋ እናደርጋለን። እንግዲህ እንደዛም እያሉ እያለ እንደምትወደውም ተነግረዋለች። እኔ እኮ አንተን እወድካለሁ፣ እኔ አንተን እንደምወድክ ማንም ይመሰክራል እያለች ስትልም ነበረ። እሱም እንደሚወዳት ያለሷ ህይወቱ ሙሉ እንዳልሆነ እንደተበሳቆለ ይነግራታል። እሷም እንግዲህ ከሳክን ያለችው የከሳበትንም ምክንያቷ እሷም እንደሆነች ይነግራታል። እሷም ምክንያቷ የሱ ምክንያት የከሳበትን ምክንያት የተበሳቆለበትን ምክንያት
እሱ እንደሆነ እሷም ራሷ እንደሆነች በራሷ ፈርዳለች ማለት ነው። በዚሁም አጋጣሚ እንግዲህ ፍቅራቸውን ገልጸው ወድካለሁ ብለው ፍቅራቸውን እየገለጹ እያለ ሊስማት ሲል ናሆም እንዲህ ልጆች ምን ሆነውን እየቀሩት እየተደባደቡ መሆን አለበት። እስቲ ቆይ ለማንኛውም መጣው ብሎ ከሰኒ ጋር ሄዶ ወደ እነሱ ክፍል ሄዶ ነበረ። ልክ ሲሄዱ ሊስማት እንዲህ ሲል ነው የደረሰው። በዛም አጋጣሚ አፍረው ምልስ ይላሉ። ናሆም ወደ ሰኒ ጋር ይመለስና ወይኔ ለምን ሄድኩ? ምን ሲያንቀዠቅዠኝ ሄዱ? ልክ ሊስማት ሲል ኃይለኛ ፍቅር ላይ ሆነው ነው የደረስኩትም በዛም ተዋት ምናምን እያለ ሲልም ነበረ። ሰኒም ደንግጣ መታት ጎዳት ምናምን እያለችው ነበረ። እንግዲህ አንቺ ቆይ ተረጋጊ፣ እንደዛ አይደለም ልክ ሊስማት ሲል ስደርስ መልስ አለ ምናምን ብሎ ይላታል። ያን ምን ይሻልካል እያለችው እሷም እንግዲህ እንደዛ ስትለውም ነበረ ሰኒ። በዚሁም አጋጣሚ ጽናት ኩሽና ነበረች። ወደ ከኩሽና ሰኒም ትሄዳለች። እዛው ምንድን ነው ከንፈርሽ አብጧል፣ ምን ንብ ነከሰሽ እንዴ ስትላት የምን ንብ ትላታለች። የፍቅር ንብ ትላታለች። እንግዲህ እሷም ናሆም ነግሮሽ ነው አይደለ ብላ ትላታለች። ኧረ አይደለም ምን ይነግረኛል? አይ እኔ እኮ አይን ውስጥ አቧራ ገብቶበት ላወጣለት ነበር ምናምን እያለች ትላለች። አይደለም ፍቅር እንዲህ ነው ምናምን እያለች ስትላት ጽናትም እንግዲህ እኔ እኮ በጣም ውስጥ የተሰምቶኝ ነበረ፣ እኔም እኮ አልወደድኩም ነበር፣ እኔም እኮ ጨንቆኝ ነበረ እያለች ጭንቀቷን እንግዲህ እስተዛሬ አመቃና ውስጧን ስትጎዳ የነበረችበትን የተጎዳችበትን ጉዳቷንም ለሰኒ ስትነግራትም ነበረ። በዚሁም አጋጣሚ በጣምም ደስ ያላቸው ቤተሰቦች እንደዛ ሆነው እያለ ኪራ ጽናትም እንደዚሁ ተስማምተው ተኝታም ነበረ። ተኝታም እያለ እንግዲህ ፍቅሩን በደንብ የበለጠ እንድትገልጽለት ሰኒ ናሆም እምሩ ሆነው አዲስ መላ ይፈጥራሉ። እሱ ምንድን ነው አንተ እዚህ ሂደርና እንግዲህ ከሴት ጋር እንዳደረና ከሴት ጋር እንደምታወራ እናደርጋለን፣ በዛም ሮጣ እንደምትመጣ ታያለክ ብለው እሱን ይመክሩታል። ይሄንንም ሲስተም ይጠቀሙበታል። በዛም አጋጣሚ እንዲህ ኪራ የት ሄዶ ነው እስካሁን እንዴት ሳይመጣ ቁርሱላ ሳርሰራለት ብላ ስትነሳ ኪራ ግን እቤት አላደረም እንዲህ የት አድሮ ነው ብላ ስልክ ትደውላለች። ስልክም ስትደውልለት አያነሳም። እሱ ግን በጣም ጨንቆት ነበር። ከነናሆም ጋር ያለው ወይኔ ይሄን እኮ ሶፋ ላይ ኩርምት ብላለች፣ ወይኔ እንዴት ትሆናለች እዛ ቤት ውስጥ ብቻዋን ታድራለች እያለ ተጨንቆም ነበረ። እነናሆምም ተው ተረጋጋ፣ እንግዲህ አንዴ ሁሉን ችለሃል እያሉም ሲሉትም ነበረ። በዛም አጋጣሚ እየደወለች እሱ ምንም ሊያነሳ አልቻለም፣ ተጨንቆ ነው ያለው። ናሆምና እምሩም ተኝተው ነበረ። ኪራ ልክ ጽናት ስትደውል በጣም ደንግጦ ነው ደወለች ብሎ ሄዶ ያስደነገጣቸው ከመኝታቸው ማለት ነው። በዛም አጋጣሚ በቃ እምሩ አሁን አንቺ እንደ ሴት ሆነሽ አውሪያት ይሏታል። እምሩ ስልኩን ታነሳና ያለውን ነገር ፍቅሬ ነው ፍቅሬ ተኝቷል ሲነሳ ያወራሻል ትላታለች። ጽናትም ታብዳለች። ወዲያው እምሩ ጋር ተደውላ አሁን ነይ እንድትመጪ ትላለች። ሰኒንም እንደዚሁ እንድትመጪ ብለው ወደው ተጠራቸዋለች። በዛውም አጋጣሚ ሁሉም ተሰባስበው ይሄዳሉ። ኪራም ይመጣል። ኪራም ሲመጣ የት አድረህ ነው ብላ ትለዋለች። አይ ማታ ስልክ ስደውልልክ ለምንድን ነው ያላነሳከው ምናምን ትላለች። እሷም ደግሞ መጀመሪያ ለነሰኒ ይሄ ልጅ ሊያሳብደኝ ነው ምናምን እያለች ስትል ነበር። ከሴት ጋር ኮን ያደረው ምናምን ስትል እንዴ ታዲያ ይደራ ምን አስጨነቀሽ ምናምን ሲያሾፉባትም ነበረ። ይሄ ሁሉ ግን መላ የነሱ ናቸው እንደዚህ ሁሉ ያደረጉት ማለት ነው። ለምን ስልክ አታነሳም ስትለው አይ አልተመቸኝም ነበር ምናምን ይላታል። አዲሷ ፍቅረኛ ከሷ ጋር ሆነክ ነው ምናምን ትለዋለች። እሱም እንግዲህ ያለውን ነገር ይነግራታል። ቆንጆ ሚስት አመጣሁልሽ እንዴ ታዲያ ምን አስጨነቀሽ ምናምን እያለ ሲል እገልካለሁ ትለዋለች። እንግዲህ ማን ስለሆንሽ ይላታል። እሱም በዚሁም አጋጣሚ በቃ ታሁን ወዲያ ትምጣና እናውራ ምናምን እያለ ስትጨቃጨቅ ነበረ። ተመጣችማ ሌላ ችግር፣ ሁለተኛ ጦርነት፣ ሶስተኛ ጦርነት ይፈጠራል እያለ ሲልም ነበር ናሆምም እንግዲህ ነገሩን ያውቃሉ እነሱ። በዚሁም አጋጣሚ እኔ እሄድልካለሁ ታሁን ወዲያ ቤቱን ለቅቄልክ እወጣለሁ ብላ ብድግ ስትል እንግዲህ እነምሩ ማይ ተረጋጊ ይሏታል። እሱም ኪራም እንግዲህ ጽናትን ይይዛትና ተይ ተረጋጊ፣ እኔ ያለቅሽም ተወጅኛለሽ ይላታል። አሁንማ ምን ነገሩ ሁሉ አብቅቶ አዲስ ሙሽራ ይዘ ሂድ እንደዛ ስትለው
እሱም እንግዲህ አውቀው ነው ይሄ ሁሉ የናሆም ስራ ነው ምናምን ይላል። እኔ በጣም ነው የምወድሽ ምናምን ይላታል። እኔ የምወድ ካለው እውነት እኮ መስሎኝ ላጣክ ነበር ምናምን እያለች እንግዲህ በዛው ተዋደው ፍቅራቸውን ገልጸዋል ማለት ነው። ተዋደዋል ማለት ነው። ከዚህም በኋላ አብረው እንደሚቀጥሉ በቃ በጣም ጽድት ያለ የሚያስቀና ኑሮ እንደሚኖሩ እንደነናሆም የነናሆም ኑሮ እንደሚያስቀና ለሷም ይነግራታል። እነሱም እንግዲህ እንደዚህ የሚያስቀና ኑሮ አብረው እንደሚኖሩ ቃልም ይገባባሉ። እምሩና ናሆምም እንግዲህ በጣም እየተንከባከባት ነው ያለው። እሷም እንግዲህ በጣም ደስተኛ ሆናለች። ናሆሜን የሰጠኝ እናቱም እንደሱ ቀልደኛ የሆነች እያለች እሷም በህይወቷ ስትደሰት ነበረ። በዚሁም አጋጣሚ ኪራም እንግዲህ ለጽናት በጣም ተደስቶ በፍቅሩ በመቀበሏ ምክንያት በጣም ተደስቶ እሱ በጠዋት ተነስቶ ምግቧን አዘገጃጅቶ ሲጠብቃትም ነበረ። እሷም እንግዲህ ወይኔ ብላ በጣም ተደስታ ከሶፋ ስር ተደብቃ እሱ ሲመጣ ጠብቋት ሲያጣት እንዲህ እስካሁን አልተነሳችም ብሎ ተነስቶ ሊቀሰቅሳት ሲል እሷ ከሶፋ ስር ተደብቃ ነበረ። በዛ መቅፍ ታደርገዋለች። በቃ የኔ ፍቅር እያለች እንዲህ ፍቅሯን ስትገልጽለትም ነበረ። ናሆምም እንደዛው እምሩ ጋር ሄዶ ትወጅኛለሽ እያላትም ነበረ። እሷ ምግብ እየሰራች እንግዲህ በዚሁ አጋጣሚ አንዳንድ ነገሮችን ቀልዶችን ሲቀላለዱም ነበረ። እምሩም እንደዚሁ ለናሆም አንዳንድ ነገሮችን ስትለውም ነበረ። እሱም እንደዚሁ ሲቀልድባት ነበረ። አሁን እንደምትወጂኝ እያንዳንዱን ነገር ንገሪኝ፣ አሁኑኑ ንገሪኝ ይላታል። ምንድነው የምነግረህ ትለዋለች። እንደምትወጂኝ ንገሪኝ ይላታል። በዚሁም አጋጣሚ እኔ በጣም ብላ ትለዋለች። በጣም ምን ይላታል። እኔ በጣም ነው የምጠላክ ብላ ትለዋለች። እንግዲህ በዚሁ አጋጣሚ እምሩም ፍቅሯን እንደምትወደው በተቃራኒው እንደምትወደው ገልጻለታለች። የእነሱ ፍቅር የለየ ነው፣ የታወቀ ነው። ሁላችንንም አይተነዋል ማለት ነው። ውድ ቤተሰቦቼ ጽናትና ኪራም እንደዚሁ በእንደዚሁ አይነት ፍቅር ይቀጥላሉ ብለን ተስፋ እናደርጋለን። ታሁን ወዲያ ድራማውና ቤቱ ይደምቃል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ ውዶችዬ። ባይ ባይ።